ጌታችን ጾመ፣ ጸለየ፣ ተራበ፣ ተጠማ ከማለታችን በፊት ወረደ ብለን መናገር መጀመሪያ መቅደም አለበት። በእርግጥ ስለ ጌታችን መውረድ መወለድ ቤተክርስቲያን የምታስታውሰው የአብይ ጾም የመጀመሪያው ሳምንት ዘወረደ ላይ ብቻ አይደለም። ቤተክርስቲያን ስለ ጌታችን መውረድ ስለ ጌታችን መወለድ የማታስብበት ዕለት የለም። በላይ ያለ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ ድህነት ሲል ከመቤታችን ከንጽሕት ድንግል ማርያም መወለዱን ተወልዶም ደግሞ በየጥቂቱ እንደ ሕፃናት ማደጉን እናቱን እየታዘዘ በዛች በገሊላ መንደር ውስጥ ይኖር እንደነበረና ሰው መሆኑን ከኃጢአት በቀር የምታስታውሰው አንድ ሳምንት ብቻ አይደለም። ቤተክርስቲያን እነዚህን የጌታን የመውረድ የመወለድ የማደግ የማገልገል አይነት አገልግሎቶች በሙሉ ዘወትር በምትፈጽመው በምስጢረ ቅዳሴ ታስታውሰዋለች። አንድ ሰው ስለ ጌታ መወለድ ቤተክርስቲያን ውስጥ መጥቶ ለመማር ቢፈልግ የሚጠብቀው አንድ መምህር ቆሞ ቤተክርስቲያን ክርስቶስ ተወልዷል ብሎ እንድታስተምረው ብቻ አይደለም። አሁን ከተሰበሰብንበት ከዚህ ከቤተ መቅደሱ ፊታችንን ባዞርንበት ከጀርባ አንድ ቤተ መቅደስ የምትመስል አነስተኛ ክፍል አለች። ቤተልሔም ይባላል። እስኪ ቤተልሔም በሉ። ቤተልሔም እንደምታሳውሱት ከአብይ ጾም አስቀድሞ በነበረው የነቢያት ጾም ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያረገበት ቦታ ነው? የተወለደበት በሉ። የተወለደበት ነው፣ የወረደበት ነው። ሰውን መስሎ በእንስሳት በረት ውስጥ ተጥሎ እንደ ሕፃናት ሲያለቅስ የእናቱን ጡት እየፈለገ ለመጥባት ሲፈልግ ያየነበት ቦታ ነው።